ሁለት ሴቶች መንገድ ላይ ይገናኙና ታዲያስ ደህና ነሽ? ደህና እግዚአብሔር ይመስገን። እንደምን ነሽ? ደህና። እንዴት ነው ቤተሰብ ምናምን ትዳር እንዴት ነው? ትዳር ጥሩ ነው፣ ያው ልጆች ወልጃለሁ ምናምን። አንቺስ እንዴት ነው? ከሚገርምሽ ነገር አስታወሽኝ፣ አንድ ላይ አይደለ በአንድ ወቅት ነው ያገባ ነው። ተይ እባክሽ፣ አንቺስ ወለድሽ? ከአንድም ሶስት ልጅ። የኔ ነገር ተይ፣ የኔ አይወራም። ምን ነው መውለድ ይቅር፣ ከአንድ እስከ አንድ በዓል ነው የሚቆጥርልኝ። አንድ ልደታ ናት ይለኛል፣ ሁለት የሆነ በዓል አለው፣ ሶስት በዓታ ማርያም ነች ይለኛል፣ አራት ዮሐንስ ነው ይላል። ፊቱን እያዞረ ብቻ ነው በቃ ከአንድ እስከ አንድ በቃ በዓል ነው። ፊቱን አዞሮ መተኛት ነው። እንዴት ተደርጎ ነው እንግዲህ አብሮ በመተኛት የሚወለድ ልጅ የለ እንግዲህ እንዴት አባቴ እንደማረግ። ወይ የነመሜት በጣም ተጎድተሻል በእውነት ወይ። ታዲያ ምን ባላገባሁት ያለሽ? ይሄ ካላንደር ነው እንጂ አስትሮሎጂ እንዴት ማለት አስትሮሎጂ ማርያም ማለት ነው አይደለም። አስትሮሎጂ ማለት የሰዎችን ያሉበትንና የወደፊት ህይወታቸውን ማለትም እጣ ክፍላቸውን፣ ኮከባቸውን፣ እድላቸውን የሚገልጽላቸው ነው። አሁን ለምሳሌ እርሶ የተወለዱበትን ቀን፣ ወር ቢያውቁና ቢነግሩኝ ስለ እርሶ እዚህ ላይ ግልጽልጽ አድርጎ በቃ አንድ ባንድ ልቁልጭ አድርጎ ይነግሮታል። ይሄ አዎ ለምሳሌ እስቲ ንገሩኝ አሁን እርሶ ካወቁት። በቃ እንግዲህ እኔ ዳንጤ የተወለድኩት እንግዲህ መቼ ነው? አዎ እንግዲህ እንቁጣጣሽ በገባ በሳምንቱ ልክ በሳምንቱ እናቴ ሁሉ ምጥ በርትቶባታል። እንደዚህ መስከረም 7 መስከረም 7 እንግዲህ መስከረም 7 አባባ እርሶ የተወለዱት ቬርጎ ነው። ቬርጎ ነው አባባ እርሶ። በቃ የኔ ልጅ ከዚህ በፊት እንተዋወቃለን። እኔ እናንተ እቤት ልወለድ ደጅ ልወለድ ምን አውቀን ነው ቬርጎ አልቬርጎ ነው የተወለድኩት? አይደለም ደስ ነው በደም ብጋት ቬራ ብጋት ደሞ ያንተን ነገረኛ አልኩ እንዴ። ይሄ የማን ነው ባካችሁ? ድሮም ይሄንን የፍቅር ይለኛል የቃር ጋዜጣ ይዘ ደሞ እኔ ጥፋተኛ ድሮም ካንተ ጋር መለፋለፍ ምን ይመስላል? ይሄ ሸሪ እንዴ አንተ እንደም ማርያም አልተባለለም እንዴ ስትወለድ? መቼም በዚህ ምድር ላይ ስንኖር ባለውና በሌለው መካከል ያለው ልዩነት እስከ መቃብር ድረስ ይሄዳል። ይሄ ተወደደም ተጠላም ያለ ነገር ነው እና ወደ አንድ ሬዲዮ ጣቢያ ስልክ ይደወላል። ሄሎ ሬዲዮ ጣቢያ ምን እናስተናግዶት? እባካችሁን ተቸግረን ነው የምናስቸግራችሁ። ሕፃን ኩኩሽ ቢኒያም ስለጠፋብን በጣም ተጨንቀናል። ሶደሬ ሄደን አናውቅም፣ ትላልቅ ሆቴል አንገባም፣ ሌላው ቀርቶ በፍሪጅ እንኳን አንጠቀምም። ተቸግረን ነውና ሕፃን ኩኩሽ ቢኒያምን ላገኘ ይሄ ቲፕ ነው ምናምን ስሎት 250 ሺህ እንሰጣለን እና በጣም ተቸግረን ነው። ምልክት ባንክ ተቆርጧል። ቆንጆ ጅንስ ነው ያገው ከቆንጆ ስኒከር ጋር እና 18 ግራም ወርቅ አንገቱ ላይ አርጓር ባካችሁ። እሺ እንግዲህ በተቻለን አቅም የሚቻለውን ሁሉ ከመሞከር ወደ ኋላ አንልም። እናመሰግናለን። በዚህ አድራሻ ደውሉልን። ሌላ ስልክ ሄሎ ሬዲዮ ጣቢያ ምን እናስተናግደው? እኔ ምንም ነገር የምፈልገው ነገር የለም። ያው ህፃናት ብጤ ኢማም ጠፍቷል። አሁንም መድኃኒዓለም ልም ያርገው። እኔ ሆዱን አልቻልኩም። አገኘው ምንም የሚያመጣብኝ ሰው በህግ እፋረዳለሁ። እዛው ልም ያርገው። አሁንም ምልክት ቁንጮ ነው ሸራ ጫማ አድርጓል። እንጀራ እናቱ ነኝ። ይቅርታ እባክህ እንደው ማለት የዚህ አካባቢ ሰው ነህ?
ሰፈሬ? አዎ እዚህ ነው ሰፈሬ፣ እዚሁ አካባቢ ነው። ምን ነው እንደው ማስቸገር ባይሆን አንድ ፕሮግራም ነበረ፣ ለሰርግ ፕሮግራም አንድ ዘፋኝ ፈልገን ነበረ። እዚህ አካባቢ ከሆንክ የምታውቀውና እንድትረዳለሁ። ሙሉ ቀን የሚሸፍንልን አንድ ዘፋኝ ፈልግ ነበር፣ የሚያደምቅልን ከጧት እስከ ማታ እንደዚህ አቧራው ጨሰ ምናምን እያለ የሚያጅብልን አይነት ነገር ነው። እናንተ ይፈልጋል አሙቁልኝ ነው አይፈልጋችሁት እንዴ? አሙቁልኝ ነው የሚባለው? አዎ ያው ከባንድ እስከ አሙቁልኝ ድረሳሉ። እንደዚህ እንትን እየተሰበ አለ ማማቅ ለማጀብ በቃ እዛው ከመሽሮች ጋር ሆነው አሙቁልኝ በምናምን አሉ እና እነሱን የፈለጋችሁት ግድ የለም፣ ምንም ችግር የለም፣ ይገኛል አለ። አሁን በቅርብ ማግኘት እንችላለን። እኔ ምን እሰራለሁ? እኔ ራሴ እዚህ ቆሜ የምጠብቀው እሱን አይደል እንዴ? አንተ እንደዚህ ነው እንደምትሰራው እንዴ? በደንብ ይሄ ነው እኮ ስራችን። በቃ እዚህ በደንብ ተገላገልን። በቃ ምንም ችግር የለም። እናንተ በቃ በፈለጋችሁት መንገድ መሰረት ይቻላል። ልምዱ አለህ በደንብ እንደው ተሞክሮ። ምን አዋራው ጨሰ? አዋራው ጨሰ እንዴ? አንተ አለም እንደምትፈልገው ትቀልዳላችሁ። እንደውም አንድ ጊዜ ትዝ ይለኛል እንደዚሁ አዋራ ጨሰ ምናምን ስንሰራ በቃ ተጀመረ። ያው ሰርጉ ላይ ያዎ ጨሰ አዋራው 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 ጨሰ የተባለ አዋራው ጨሶ ሰማይ ነካ በቃ። እና ሚዜዎች ወደዚህ ሙሽራዎች ተለያዩ በቃ ጨሶ አዋራውና እዚህ ድረስማ እንዲሆን አይደለም እንዲማ እንዲሆን አያስፈልግም። ግድ የለም ኖ ፕሮብሌም፣ ምንም ችግር የለም። ይሄ ይቀነሳል እና እንስማማ እንጂ ዋጋ ይቀነሳል። ይሄ ምንም ችግር የለም። ብቻ መጀመሪያ በዋጋው መስማማት ነው እንጂ መቀነስ ይቻላል። እንደፈለጋችሁት ይተሳሰብ። ዋጋ ስንት ነው የምትለው ዋጋ? ቆይ መቼ ነው ቀኑ? ቀኑ በ17 ነው እሁድ 17። ምንም ችግር የለም። ፍሪ ነኝ በቃ ምንም ስራ የለብኝ። ዛን ቀን አልተያዝኩም። ጥሩ አጋጣሚ እና ታዲያ ዋጋ እንግዲህ ቆይ መጀመሪያ ተዋጋው በፊት አዋራው ከኔ ነው ከእናንተ የምን አዋራ? የዛን ቀን ዝናብ ዘንቦ አዋራው ባይጨስና አልጨሰም ብላችሁ ቆየው ያውላችሁ ግድ የለም ነው እንስማማለን። አዋራው ይገኛል። አዋራው ምንም ችግር የለም። ገዙ ይሄዳል። ባለህ ባለ ሱቅ እባክህ እንደው የማይመለስ እንግዳ አስቀምጬ ቤት እንደው ትልቅ ሰው እባክህ እንደው እንቁላልስ ሊሰጠኝ እንደው በማይሆን ቀን መጥቶብኝ ትልቅ ሰው ተመለስ የማይባልን እንቁላል አንዱ 50 ሳንቲም በስመ አብ ወልድ አንድ እንቁላል። አዎ ለምን ቤንዚን ጨመራ? ኧረ ተው አሁን መንግስት ታዲያ ቤንዚን ጨመረ አለ እንጂ እንቁላል ጨምራለሁ አለ እንቁላል። ኧረ ተው እንደው በየሰበቡ እንትና እባካችሁ ይሄው ነው በቃ። ከዚህ ሌላ ፈልግ 1 ብር ማለት ትችላለህ። ነፃ ገበያ። ወይ ቤንዚን ስለጨመረ አንድ እንቁላል አንሳ። ወይ ለአባቴ ልዋለሁ ታዲያ ትልቅ ሰው ነው አስቀምጬው ምን አባቴ ያደርጋል? እስቲ አምጣው። አይ ጉድ ስማ ይሄ እንቁላል አንዱ 50 የሆነው ቤንዚን ስለጨመረ ነው ብለኸኛል። እንግዲህ አሁን ይሄ እንቁላል ሞቢል ነው ቶታል ነው የጣለው? እኛው ደግሞ መቼስ የጠጣ ሰው መጠን ካለፈ አንድ ነገር ይኖራል። ሽንት ቤት ወረፋ ነው። አንዱ ሰው አለ ሰው የለም ሳይጠይቅ ሽንት ቤት ዘው ብሎ ይገባና በጣም ይቀርታ ብሎ ዘግቶ ይመለሳል፣ ይቆማል። ሌላ ሰው ደህና ሰው ከኋላ ይመጣል፣ ይጠይቀዋል። የኔ ወንድም ወረፋ ነው? ወረፋ ነው። ወረፋማ ስለሆነ ነው የቆምኩ። ወረፋ አሁን ከኋላው የተሰለፈ ቢያየው ይሄኛውም አይገባም፣ የገባውም አይወጣም። በጣም ሲቆይበት የኔ ወንድም ሰው አለ ብለህ ነበር? አዎ ሰው አለም ብያለሁ። ሰው ስላለ እኮ ነው አለ ያሉ። ታዲያ አይወጣም? አይወጣም። እንትና ተቀልደልን ተሰቅለዋል እኮ
አለ። ለምሳሌ ደስታው ከመጠን ሊያልፍ ይችላል። ብዙ ነገር አለና አንድ ሰካራም መንገድ ላይ በአመት በዓል ነው በጣም ሰክሮ ይከሰከሳል ምናምን ነገርና ትንሽ ልጅ ደግሞ ከእናቱ ጋር የሚሄድ መንገድ ላይ ልጁን ያፍረዋል ማለት ነው። ሰካራሙ አፍሮ እየወደቀ እየተነሳ ዋውይ አይውይ አይውይ እንዴት እንደምወድቅ ታያለህ አይደለ? ዋውይ ጎበዝ ነኝ አይደለ? ጎበዝ አይደለ? ዋውይ አሁን አባዬ ከዚህ